ሰላም እንደምን ቆያችሁ የስልጤ ወረዳ የመንግስት ኮሚኒኬሽን የማህበራዊ ሚዲያ ተከታዮች በሙሉ በዛሬው ዕለት የስልጤ ወረዳ ግብርና ጽሕፈት ቤት የመሬት አስተዳደርና አጠቃቀም ዘርፍ በአዲሱ የመሬት አዋጅ ቁጥር 32/2016 መሰረት ያከናወናቸውን ተግባራት ልናስቃኛችሁ ወደናል። ተከታተሉን። የስልጤ ወረዳ የመሬት አስተዳደርና አጠቃቀም ዘርፍ ኃላፊ አቶ ኑሪ ድልሰቦ ከስልጤ ወረዳ ኮሚኒኬሽን ጋር ባደረጉት ቆይታ እንዳሉት ባለፉት ዓመታት ከመሬት ልኬትና ተያያዥ ጉዳዮች የሚነሱ ጥያቄዎችን በመሬት ትራንዛክሽን በማስገባት እየተስተካከለ ያለበት ሁኔታ መኖሩን ተናግረዋል። አመሰግናለሁ። የስልጤ ወረዳ ግብርና ጽሕፈት ቤት ምክትል ኃላፊና የመሬት ዘርፍ ዋና ኃላፊ ነኝ። ያው እንግዲህ እንደ ስልጤ ወረዳ ከዚህ ግብርና ጽሕፈት ቤት በተለይ መሬት አስተዳደር አካባቢ በዚህ 2-3 ዓመት የተሰሩ ስራዎች ጋር አያይዘን ያው ለማንሳት እንፈልጋቸው ነገሮች በዋናነት ያው እንደ አጠቃላይ እንደ ወረዳችን ያው ሁሉም የገጠር ቀበሌያት አካባቢ የሁለተኛ ደረጃ የይዞታ ማረጋገጫ ሁሉም አርሶ አደር በሚባል ልክ የይዞታ ባለቤት የሆኑበት ሁኔታ ነው ያለው። ያው የተንጠባጠቡ በልኬት ጊዜ ያው ችግር የነበረባቸውን ይዞታዎችን ያው በመሬት ትራንዛክሽን ያው እያስተካከልን ያለንበት ሁኔታ ነው ያለው። አዲሱን የመሬት ስርዓት ከማዘመን አንጻር ናያለስ በሚባል ፕሮግራም በመታገዝ ልዩ ልዩ ስራዎችን እየሰሩ መሆኑን የገለጹ ሲሆን በየደረጃው የተለያዩ የግንዛቤ ማስጨበጫ ስልጠናዎችን በመስጠት ወደ ስራ የተገባበት ሁኔታ መኖሩን ጨምረው ገልጸዋል። ያው እንደ አጠቃላይ ከዚህ ከመሬት አዲሱን የመሬት ስርዓትን ከማዘመን አንጻር ያው ናያለስ በሚባል ፕሮግራም ታቅፈን ያው ይሄ እንደ ዞንም እንደ ክልል ፌዴራል አካባቢ ያው በዋናነት እየተሰራበት ያለው በሁኔታ ነው ያለው። ከዚህ ጋር ተያይዞ እንደ አጠቃላይ እኛ ያው በተለያየ ሰዓት የተለያዩ ስልጠናዎችን የሁሉንም የወረዳውን ባለድርሻ አካላትና አጠቃላይ አመራሩን ባለሙያዎችን በተለይ ታች ያለውን ማህበረሰብ ተጠቃሚ ማህበረሰብን የብዙ የግንዛቤ የስልጠና መድረኮችን ንቅናቄዎችን ፈጥረን ያው ወደ ስራ የገባንበት ሁኔታ ነው ያለው። በተለይ ይህን ትራንዛክሽን በ2017 በዋናነት አጎልብተን ስንሰራ የአርሶ አደሩን ያው ቅድም ያልኩትን የሁለተኛ ደረጃ መሬት ማረጋገጫ ሰርቲፊኬት ወይም ካርታን በመያዙ ያው ብቻ አርሶ አደሩ ግቡን መጥቷል ማለት አያስችልምና ከዚህ ጋር ተያይዞ በተለይ ኢኮኖሚካሊ የኑሮ ሁኔታውን በተሻለ መልኩ እና ተጠቃሚነቱን የበለጠ አሻሽሎ እንዲገኝ በዋናነት የምንሰራቸው ሁለት ኮምፖነንቶችን ላይ የመሬት ከግል ልማቱ ያለፈ አርሶ አደር የግል ይዞታውን አከራይቶ ማልማት ያልቻለውን አከራይቶ መጠቀም እንዳለበት ይህን ምቹ ሁኔታዎችን ያው እያመቻቸን የምንገኝበት ሁኔታ ነው ያለው። በዚህም በስፋት እንደኛ ወረዳ በተለይ መስኖ ገብ አካባቢ ቀበሌያት ላይ በስፋት የሄድንበት ተጠቃሽ ያው በዋናነት ተጠቃሽ ቀበሌያት አሉ። ይሄ ሸለዋሾ የዶበነ እንሴኖና ዶበነ ባቲ በከፊል ዶቦ ሳቡላና አሁን ደግሞ አዲስ የኢሎስ ዶር የሚባሉ ቀበሌያት ላይ ብዙም ባይሆን የተጀመረበት ሁኔታ አለ። ይህንን ደግሞ ቀጣይ እያሰፋን አርሶ አደሩ የመሬት ይዞታውን በመጠቀም ከተለያዩ አበዳሪ ተቋማት ብድር እንዲያገኝና ሰርቶ ኑሮን እንዲያሻሽል ሰፊ ስራዎች ተሰርተዋል። ለዚህም ከመክሊት እና ኦሞ ማይክሮ ፋይናንስ በተፈጠረ ግንዛቤ የመሬት ይዞታ ማረጋገጫ ካርዳቸውን በመጠቀም ተጠቃሚ የሚሆኑበት ስርዓት መዘርጋቱን አትተዋል። ዋናው የሚፈለገው ከቀደም ብሎ ባህላዊ ላይ የሚደራጅ የነበረው መረጃ በዘመናዊ አሰራር ያው ውል ገብተው መረጃዎችን በደንብ አደራጅተን እኛም ከመሬት አስተዳደር ጋር ይሄንን እያስተሳሰርነው ነው እየሄድን ያለነው። ሌላው ያው የብድር ተጠቃሚነት ነው። አርሶ አደሩ ባለው የግል መሬቱ ላይ በያዘው ካርታ ሰርቲፊኬት የዋስትና ማረጋገጥ ላይ
እንደ ሀገርም ያው እውቅና የተሰጣቸው አበዳሪ ማይክሮ ፋይናንስ የአንደኛ ወረዳ መክሊትና ኦሞ በተለይ ኦሞና መክሊት በስፋት ያው ይሄንን የብድር ተጠቃሚነትን እንደ ዋስትና አርሶ አደሩ ካርታውን አስይዞ እንደየ ሁኔታው እንደ መሬት መጠኑና ተጨባጭነቱ ተረጋግጦ ብድር አግኝቶ ራሱን ኑሮውን ቤተሰቡን ያው የሚያሻሽልበት ሁኔታ ላይ ያለ በቀደም ያለውን ይሄ ደግሞ በሁሉም ቀበሌያት ላይ ያው እየተከናወነ ያለበት ሁኔታ ነው ያለው። በያዝነው በጀት ዓመት እንደ ወረዳ 11 ሚሊዮን 567,240 ብር ከኦሞና መክሊት ብድር አግኝቶ ኑሮውን እያሻሻለ እንደሚገኝ አቶ ኑሪ ገልጸዋል። 17 ብቻ እስከ 11 ሚሊዮን 567,240 ብር ከሁለቱ ማይክሮ ፋይናንሶች ከኦሞና ከመክሊት የአርሶ አደሩ ብድር አግኝቶ የተለያየ ሁኔታዎችን እያለማ መሆኑን ያው በተጨባጭ ታች ወርደን በፈጠርነው ግንዛቤ አንዳንድ አርሶ አደሮችም የቀበሌው መመራር አካባቢ በስፋት ያው ሲያንሳ እንደነበረ ያው አመላካች ነገሮች አሉ። ይሄን የቀበሌው ዋና አስተዳዳሪ አቶ መሐመድ ኑር ሰቦ አርሶ አደሩ በተፈጠሩ ግንዛቤዎች የመሬት ይዞታ ካርዱን ጥቅም ተገንዝቧል ያሉ ሲሆን ከመክሊትና ኦሞ ማይክሮ ፋይናንስ ብድር ወስዶ በተለያዩ የሥራ ዘርፎች በመሰማራት ኑሮውን እያሻሻለ እንደሚገኝ ተናግረዋል። መሐመድ ኑር ሰቦ ይባላል። እንግዲህ የዳጫ ገስላ ቀበሌ ዋና አስተዳዳሪ ነኝ። ማለት የሚለው ነገር ቢኖር ያው ህብረተሰቡን በተመለከተ ያው በካርታ ተጠቃሚነቱ በጣም ያመነበትና የተጠቀመበት ነው። ከዚህ በፊት ደግሞ ይሄን ነገር ታይቶ የማይታወቅ ተጠቅሞበት ማያቅ የካርታውን ጣዕሙና የመሬትን ጣዕም መሬት ምን እንደሚጠቅም ራሱ ለይቶ ያላወቀበት ሂደት ነበር። አሁን ግን የስልጤ ወረዳ መሬት አስተዳደር ለእያንዳንዱ የካርታን ጣዕም መሬት በእጁ ይዞታውን በእጁ ይዞ ተበድሮ ምን መጠቀም እንደሚችል ያመነበት ጊዜ ነው። ከዚህም በፊት በመክሊት አማካኝነት በተለያየ ወደ ኦሞም ተሸጋግረው ተበድረው ሰዎች በወረዳው አምናው በይዞታቸው ይዞታ ይጠቅማል ወይ ብሎ ያመኑበት ጊዜ ነው። በአሁን ሰዓት ተጠቅመው ራሳቸውን አንዳንድ እንኳን ልጃቸውን ወደ ውጭ የላኩበት በይዞታቸው ደግሞ አስፋፍተው መሬት አስፋፍተው ጤፍ ምርት ራሳቸውን የለወጡበት ሂደት ነው ያለው። በአሁን ሰዓት ህዝቡን ወጥቶ በነቂስ ይህን ነገር አሁን በተለይ በዛሬው ዕለት ሰፊ የህብረተሰብ ተሳትፎ ስብሰባ ነው ያደረግነው። ቀጥታ የወረዳ የስልጤ ወረዳ መሬት አስተዳደር ዋና ሰብሳቢው እዚሁ ድረስ መጥቶ ትምህርት ቀጥታ ወረዳ ያለ ትምህርት ለህዝቡ በአካል ያስተማረበት ሂደት ነው። እኛ ደግሞ ባለድርሻ አካላት በሰሞኑ ወጥተን ወረዳ ተመረን ስልጠናውን ወስደን ግን ይህን ያህል በእኛ ብቻ ቢሆን ይህን ያህል አጥጋቢ አይሆንም ነበር ብለን ያመንነው። ለዛም ይሄን እድል በማግኘታችን ደስ ብሎን የወረዳው መሬት አስተዳደር የው ጋዜጠኛ አካላትም እዚሁ ድረስ መጥቶ ህዝቡም እንግዲህ በቪዲዮ ሁሉ የሚታይ ይሆናል ማለት ነው። ወይዘሮ ነፊሳ ሙሰማ የዳጫ ግስላ ቀበሌ ነዋሪ ናቸው። ህዝቡ በነቂስ ወጥቶ ስለ አዲሱ አዋጅ ግንዛቤ በማግኘቱ ደስተኛ መሆኑን ገልጸው አርሶ አደሩ የመሬት አጠቃቀም ስርዓትን ለማሻሻል በካርዱ ተጠቃሚ እንዲሆንና በተለያዩ አማራጮች የብድር አገልግሎት ማግኘት እንደሚችል ከስልጠናው ጥሩ ግንዛቤ አግኝቷል ብለዋል። ነፊሳ ሙሰማ ይባላል። ዳጫ ግስላ ቀበሌ የሴቶች ኃላፊነት ስራ ድርሻዬ ማለት ነው። ዛሬ የወረደው መደብ በመሬት ጉዳይ አዋጁ የወረደው ለአርሶ አደሩ የወረደው አዋጅ ደስ ይላል። በዚህ ግልጽና ግልጽ ሆኖ አዋጅ አርሶ አደሩ ሙሉ በሙሉ ተገኝቶ የተላለፈው መልእክት ሁሉም ግልጽ በመሆኑ ደስ ብሎታል። ሁሉንም በዚህ እንዲቀጥል እኛም ለቀጣይም ተስፋ አለን።